ሴት በመምሰል ማህበረሰቡን ሲያጭበረብር የነበረው ወጣት በቁጥጥር ስር መዋሉን በትላንትናው ዕለት የጉለሌ ከተማ ፖሊስ እያሳወቀ ይገኛል። ይህ በምስሉ ላይ የምትመለከቱት ወጣትም እንግዲህ ለበርካታ ወራት ሴት በመምሰል የተለያዩ አካባቢዎች ላይ ማጭበርበርን ሲፈጽም ነበር። በተለምዶ አስኮ መናኸሪያ ተብሎ በሚጠራው አካባቢ ከሰዎች ጋር ሲነጋገር በንግግሩ ማለትም ደግሞ በድምፁ የተጠራጠሩ ሰዎች ለፖሊስ በመጠቆማቸው ምክንያትም እንግዲህ ይህ ሰው የአካላዊ ፍተሻ ሲደረግበት ወንድ ሆኖ መገኘቱን ነው ፖሊስ እያሳወቀ የሚገኘው። ፖሊስም ምርመራውን አጠናክሮ ቀጥሏል። ከማህበረሰቡ ባገኘው መረጃ መሰረት እንግዲህ ከዚህ ቀደም የተለያዩ ማጭበርበሮችን አድርጓል። በስልኩ ላይም እንግዲህ የተለያዩ ማስረጃዎች መገኘታቸውን እየተነገረ የሚገኘው እንደ ጆሮ ጌጥ፣ ሂውማኒርና ዊጎችን ጨምሮ ሴት ሊያስመስሉ የሚችሉ የተለያዩ ነገሮችን በማድረግና ቀሚስ በመልበስ ሴት በመምሰል ማለት ነው ሰዎችን ሲያጭበረብር ነበረ። በስልኩ ላይም የተለያዩ ቪዲዮዎችና ፎቶዎች መገኘታቸውን ጭምር ፖሊስ እያሳወቀ ይገኛል። ማህበረሰቡም ከእንደዚህ አይነት ነገር እንዲጠነቀቅ ጭምር ፖሊስ መልዕክት ያስተላለፈ ሲሆን ይህ ግለሰብ ግን በአሁኑ ሰዓት ምርመራ እየተደረገበት መሆኑን የጉለሌ ክፍለ ከተማ ፖሊስ አሳውቋል። በዚህ ጉዳይ ላይ ሀሳብ አላቸው? የኮሜንት ሴክሽኑ ክፍት ነው። ይህን ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረጉን በፍጹም እንዳይረሱ። ቸር ሰንብቱ።